ርዕሳችን ጾምና በረከቱ የሚል ነው። ምክንያቱም ከፊታችን ከሰባቱ አጽዋማት ሁለቱ በቅርቡ ይገኛሉ። የነነዌ ጾም አለ። ከነነዌ ጾም ቀጥሎ አብይ ጾም ይገባል። ታዲያ ክርስቲያኖች ጾም ነገ ሊገባ ዛሬ ቅበላ እያሉ እንደው ዝም ብሎ መብላት ብቻ ሳይሆን ጾምን በመብል አይደለም እኛ የምንቀበለው፣ ለጾም ዝግጅት ያስፈልገዋል። ብዙዎቻችን ለጾም የምናደርገው ዝግጅት እንደ ነገ ሊገባ እንደ ዛሬ የተለያዩ እንስሳቶችን እያረዱ ኧረ ነገ ጾሙ ሊገባ ነው፣ ዛሬ ማለቅ አለበት፣ ድስቱን መታጠብ አለበት፣ ቅቤውን መሟጠጥ አለበት፣ ነገ የሚበላ የለም እየተባለ እንደ በግድ የጓራ ብዙዎችን ድረስ በመብላት ጾምን መቀበል አይደለም። ቀበላ መባል አይቻልም። ጾም በመብል አይደለም የሚቀበሉት፣ ጾምን በንስሐ ነው የሚቀበሉት። አስቀድሞ ንስሐ ገብቶ አስቀድሞ ተዘጋጅቶ የሚመጸውቱትን አዘጋጅቶ የሚዘምሩትን መዝሙር አዘጋጅቶ የሚጸልዩትን ጸሎት አዘጋጅቶ የሚጠብቁት። ስለዚህ ከዛሬ ጀምሮ ጸሎት መጽሐፍ በቤታችን የሌለን መጽሐፍ ገዝተን ሲሆን ለሁል ጊዜው እንጠቀምበት። አለበለዚያ በዚህ ለጾም ወራት የጸሎት መጽሐፍ ስለሚያስፈልጉ ዋጋቸው በጣም ቀላል ስለሆነ እየገዛችሁ አስቀምጡ። መጽሐፍ ቅዱስ በቤታችሁ የሌለ ቢያንስ በዚህ በጾም ወቅት አንድ ምዕራፍ እንኳን በቀን ማንበብ ስላለብን መጽሐፍ ቅዱሳችሁን በደንብ አዘጋጅታችሁ አስቀምጡ። የመዝሙር ካሴቶች የሌሏችሁ ሰዎች እንደ በየቤታችን አካኪ ዘራፍ ሚሊዮን የዘፈን ካሴት ንስሐ አስገቡትና መዝሙር አስቀዱበት። ከዚያ በኋላ ቤታችን የዝማሬ እግዚአብሔርን የሚያመሰግን ይሆናል። አለበለዚያ እየዘፈኑ ጾም አይደለም። በሌላ በኩል ደግሞ ወደ ንስሐ አባቶቻችን ጠጋ ብለን እንግዲህ ንስሐ ገብተን ቀኑናችንን ጨርሰን ጾሙን የቅድስና የበረከት ጾም እንዲያደርግልን ወደ እግዚአብሔር መቅረብ አለብን። አለበለዚያ እንደው እንዲህ ሁኜ ከነ ኃጢአቴ እጾማለሁ ማለት በተቀደደ ጨርቅ ላይ አዲስ ጨርቅ መጣፍ ያህል ነው። አዲሱን ጨርቅ የተቀደደው ጨርቅ የባሰ ይቀደዋል እንጂ ምንም የሚሰራው ጥቅም አይኖርም። ስለዚህ አስቀድመን ይህን የተቀዳደደ ልብሳችን ውልቅ አድርገን አዲሱን የንስሐ ልብስ ለብሰን መጠበቅ አለብን። የምንጾመውንም ጾም ማመን አለብን። ጾማችን አምነን መጾም አለብን። አሁን ብዙ ችግራችን ምንድን ነው? እንደው በዘልማድ ነው የምንጾመው። ሰዎች ያደርጉ ከታየ ማድረግ ነው። እንዳንታማ ነው የምናደርገው፣ ወይም ደግሞ ልማድ ሆኖብን ነው። ይሄ አይደለም። በረከት፣ ረድኤት፣ ጸጋ እንደምናገኝበት አምነን ተዘጋጅተን መጾም ስላለብን ነው። ዛሬ ገና ጾሙ ከመግባቱ 20 እና 30 ቀን በፊት ስለ ጾም መማር ያለብን። እግዚአብሔር ትምህርታችንን ይባርክልን። ጾም የሚለው ቃል የግዕዝ ቃል ነው። ትርጉሙ ቀጥታ ትርጉሙ መተው ማለት ነው። ጾመ ማለት ተወ ማለት መተው፣ አንድን ነገር እርግፍ አድርጎ መተው ጾም ይባላል። ይሄ የግዕዝ ቃል ነው። በዕብራይስጥና በቱርክ ቃል ጣዕም ይሉታል። በአረበኛ ደግሞ ጣዕመ ይባላል። ሁሉም ትርጉሙ አንድ ነው። መተው፣ አንድን ነገር እርግፍ አድርጎ መተው ጾም ይባላል። ቀጥተኛ ትርጉሙ ይሄ ነው። ወደ መንፈሳዊው ትርጉም ስንመጣ ከቃሉ ትርጉም ወደ መንፈሳዊው ትርጉም ስንሻገር የቤተ ክርስቲያናችን የሥርዓት መጽሐፍ የሆነው ፍትሐ ነገሥት እንዲህ ይላል። ፍትሐ ነገሥት አንቀጽ 15 ቁጥር 564 ላይ በሕግ ውስጥ በታወቀው ጊዜ የሰው ከምግብ መከልከል ነው፣ በደሉን ለማስተስረይ ዋጋውን ለማብዛት እርሱ ወዶ ሕግን ለሰራለት እየታዘዘ የፍትወትን ኃይል ያደክም ዘንድ ለነባቢትም ነፍስ ትታዘዝ ዘንድ ይላል። ይሄ ጾም ይባላል ብሎ ፍትሐ ነገሥት ተረጉሟል። እንደገና አነበዋለሁ። በሕግ ውስጥ በታወቀ ጊዜ የሰው ከምግብ መከልከል ነው፣ በደሉን ለማስተስረይ ዋጋውን ለማብዛት እርሱ ወዶ ሕግን ለሰራለት እየታዘዘ የፍትወትን ኃይል ያደክም ዘንድ ለነባቢት ነፍስም ትታዘዝ ዘንድ የሚያደርገው ይሄ ጾም ይባላል ይላል። ፍትሐ ነገሥት አንቀጽ 15 ቁጥር 564
ሌላው የቤተ ክርስቲያናችን መጽሐፍ ስንክሳር በመስከረም 28 ላይ አንደበትን ከክፉ ነገር መጠበቅ ጾም ነው። የጾም አንዱ ክፍል ነው። ስንክሳር መስከረም 28 አንደበትን ከክፉ ነገር መጠበቅ። ብዙ ጊዜ እስከ 6 ሰዓት ሳንበላ እንውልና እንደ ያገኘነውን ሰው ሁሉ በስድብ እናጥረገርገዋል። ደስ ሲለን እናማለን፣ ደስ ሲለን እንራገማለን፣ ደስ ሲለን ደግሞ እናኩተመትማለን። ግን ጾም አይደለም። ሰው ሁለት አይነት ንግግር፣ ሁለት አይነት እርግማን፣ ሁለት አይነት ሐሜት አለው። አንዳንዱ አፍ አውጥቶ ይራገማል፣ ይሳደባል፣ ይናገራል። ሌላው ደግሞ በልቡ ነው ያኩተመትማል። አፍ አያወጣም፣ አይናገርም ሰው ስለሚፈራ፣ ግን በልቡ አያድርስ ይራገመው እርግማን፣ ይሳደበው ስድብ ሱና ጨጓራ ያውቁታል። ይህም ራሱ ጾም አይባልም። አንደበት ሳይከለከል ሆድ ብቻ ጨጓራ ብቻ ምን ወጣው? ጾም ለጨጓራ ብቻ ለአንጀት ለጉበት ብቻ አይደለም የተሰራው፣ ለመላ ህዋሳት ነው የተሰራው። ለዚህ ነው ስንክሳር አንደበትን ከክፉ ነገር መከልከል ጾም ነው ያለው። እንዲሁም በተለያየ ቦታ የጾም ትርጓሜ ተጽፏል። ለምሳሌ በትንቢተ ዘካርያስ ምዕራፍ 7 ፈውስ መንፈሳዊ በተባለ የቤተክርስቲያናችን መጽሐፍ አንቀጽ 10 ቁጥር 3 እንደገና አሁንም በስንክሳር ታኅሳስ 13 በፊልክስዩስ 240 ላይ ህሊና ከእኩይ ነገር መሰብሰብ ጾም ነው የሚለው ትርጓሜ ተጽፏል። ልቡና ህሊናን ከእኩይ ከመጥፎ ነገር መሰብሰብ ጾም። በጾም ወራት ይሄን ያስፈልጋል። ልቡናችን እያሰበ እየተመኘ አንዳንድ ሰው ይገርመኛል። በአጋጣሚ ጾም ሆኖ ሰው ተጋብዞ በጣም የሚጣፍጥ ዶሮ ያቀረቡለት እንደተሰጥ እንደው ዛሬ ጾም ባልሆነ አሳያቸው ነበር ይላል። ይቆጫል። ይሄ ልቡ እየተመኘ ሀሳቡ እየተመኘ ጨጓራው ስለጾመ ጾም አንለው። ይሄ አልተውም። እንደው ተገድቦ ይሉኝታ ፈርሶ እንጂ ለብቻው በጨለማ ቢያገኘው አይምረውም ማለት ነው። ይሄ ጾም አይባልም። ልቡና ሳይሰበሰብ ህሊና ሳይሰበሰብ ህሊና እየተመኘ ልቡና ሌላ ቦታ እየረገጠ አርባውን እያሰበ ሆድ ብቻ ጾመ ይባል። ይሄ ትክክለኛ የጾም ትርጉም አይሰጥም። ጾም ዛሬ የተጀመረ ነገር አይደለም፣ ወይም የቅርብ ጊዜ ታሪክ ያለው አይደለም። የሰው ልጅ ሲፈጠር ጀምሮ ጾም ነበረ። እንዲያው በኦሪት ዘፍጥረት ምዕራፍ 3 ቁጥር 6 አዳምና ሔዋን ከገነት የተባረሩበት አንድ ትልቁ ኃጢአት ጾምን መግደፋቸው። እግዚአብሔር አምላክ በኦሪት ዘፍጥረት ምዕራፍ 2 ላይ እንደምናየው አዳምና ሔዋንን ከፈጠረ በኋላ የሰጣቸው ትእዛዝ የጾም ትእዛዝ ነው። ሌሎቹ እንስሳት ልቡና፣ ህሊና፣ አእምሮ ስለሌላቸው ይሄን ብሉ ይሄን አትብሉ ተብለው የጾም ሕግ አልተሰጣቸው። ያገኙትን እንዲበሉ የተስማማቸውን ሁሉ እንዲበሉ ነው የተፈቀደላቸው። ሰው ግን ህሊና፣ ልቡና፣ አእምሮ ስላለው ራሱንም መቆጣጠር፣ ራሱን መግታት፣ ራሱን ማዘዝ ስላለበት እንዲሁ እንደ እንስሳት በደመ ነፍስ እንደሚጓዙት ልቅ መሆን ስለሌለበት የጾም ሕግ ተሰጥቷል። በዚህ የተነሳ እነዚህን ብላ ይሄንን ዕፀ በለስ ግን አትብላ ተብሎ የሚበላውና የማይበላው ተለይቶለታል። ይሄ ነው የጾም ሕግ ማለት። ጾም ማለት ይሄ ዛሬ በቤተክርስቲያናችን በጾም ወራት የምንበላውና የማንበላው ተለይቶ ነው የሚሰጠው። የሚበሉትና የማይበሉትን ለይቶ መብላት ከሰው ልጅ ፍጥረት ጀምሮ የመጣ ነው። አዳምና ሔዋን የተከለከሉት ምን አይነቱን ነው? ምን አይነቱን ነው? ለምን ዕፀ በለስን ተከለከሉ? መጽሐፍ ቅዱስ ስለ ዕፀ በለስ እንዲህ ይነግረናል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ለመብላት ያማረ ለዓይን የሚያስጎመጅ ለጥበብም መልካም ነበረ። ዕፀ በለስ እንዲህ አይነት ገጽታ ነበረ። ለመብላት ያማረች፣ ለዓይን የምታስጎመጅ፣ ለጥበብ መልካም ነበረች። እግዚአብሔር ይህን ነው አስብሎ ያላቸው። ይህን ነው እንዳይበሉ ከለከለ። ለጥበብ መልካም፣ ለዓይን የሚያስጎመጅ፣ ለመብላት ያማረ የሆነና ለስጋ ፍላጎት የሚያመች ስለነበረ ዕፀ በለስ ተከለከሉ። ዛሬ የእኛ ጾም ከዚህ ወጥቷል። እስከ 6 ሰዓት ድረስ እንደምንም እንቆያለን።
6 ሰዓት ከሞላ በኋላ አይጣል ነው በቃ የምግብ ጠላት ሲሆን ይመስል 6 ሰዓት ላይ መብላት ነው። 6 ተኩል ማገኘናል ምርት 7 ሰዓት ላይ ያው ነው 8 ሰዓት ላይ ነው በለው ነው በቃ ያው የሀገራችን እናቶች ሙያቸው የሚወጣው በጾም ወቅት ነው ማለት ይቻላል። በየአይነቱ የሚመጣው ያኛው አሳው የሚመጣው ያን ጊዜ ነው። ስንዴው የሚመጣው ያን ጊዜ ነው። ምንም አይመጣል ይዛን የምግብ አይነቶች ሁሉ ጠረጴዛውን ይሞሉ በዚያን ጊዜ ጾም አይደል ለመብላት ካማረው ለአይን ከሚያስጎመጀው ለጥበብ መልካም ከሆነ ነገር የማንከለከል ከሆነ ጾማችን ከብት ጾም ነው የሚሆነው። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ በማቴዎስ ወንጌል ምዕራፍ 4 ላይ እንደምንመለከተው በገዳመ ቆሮንቶስ የጾመው አዳምና ሔዋን አስቀድመው በመብል ምክንያት ወድቀው ስለነበረ በመብል ምክንያት የወደቀው የሰው ልጅ በጾም ለማንሳት ነው። የሥራው መጀመሪያ ያደረገው ከጥምቀት ቀጥሎ ጾምን ነው። ለምን አስቀድሞ ለሰው ልጅ ያጣውን ልጅነት ከሰጠው በኋላ ቀጥሎ ደግሞ ምን አደረገ? በመብል የወደቀው ልጅ የሰው ልጅ በጾም አነሳው። እንግዲህ ጾም ዛሬ የመጣ ወይም ደግሞ ቤተ ክርስቲያን እንደው ደስ ሲላት ያወጀችው አይደለም። እንዲህ ይመስላቸው ብዙ ሰዎች አሉ። ጾም ጥንታዊ ታሪክ ያለው ከቅዱሳን አባቶች ጋር አብሮ የኖረ ነገር። አባቶቻችን ነቢያትም በተለያየ ጊዜ ጾመዋል። ለምሳሌ ልበ አምላክ ዳዊት እንዲህ ይላል፣ ነፍሴን በጾም አደከምኳት። መዝሙር 34 ቁጥር 11 ነፍሴን በጾም አደከምኳት። ልበ አምላክ ዳዊት ሕይወቱ ከጾም ጋር ነው። ነፍሴን በጾም አደከምኳት። ነፍስ እስክትዝል ድረስ ነፍስ እስክትመረር ድረስ። ይሄ ማለት ነፍስኛ ስንጾም ትመራለች ማለት ሳይሆን ውስጣዊ ሀሳባችን፣ ውስጣዊ ስሜታችን፣ ውስጣዊ መንፈሳችን ማለት ነው። እገሌን እኮ ነፍሴ እስኪወጣ ወደዋለሁ ማለት ነፍሴ ከስጋዬ እስክትለይ ማለት ሳይሆን በሙሉ ልቤ ማለት ልቤ ደከመ፣ ስጋዊ ምኞትን ስጋዊ ፍላጎትን ለማድረግ ልቤ እስኪደክም ድረስ ጾምኩ ያለበት አምላክ ነው። ይህንና እናንተ ጾም እንዲህ አይነት ጾም መሆን አለበት። ነቢዩ ዳንኤልም በትንቢተ ዳንኤል ምዕራፍ 9 ቁጥር 3 ላይ እንዲህ ይላል፣ ማቅ ለብሼ በአመድ ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። ነቢያት በሙሉ ሳይጾሙ የቀሩበት ጊዜ የለም። እንዲሁም ነቢዩ ሙሴ ታቦተ ጽዮንን ሕገ ኦሪትን ከመቀበሉ በፊት 40 ቀንና 40 ሌሊት በሲና ተራራ ጾሟል። ከዚያ በኋላ ነው እግዚአብሔር በመጨረሻ ታቦተ ጽዮንን የሰጠው ወደ ሕዝቦቹም የመለሰው። እንግዲህ ጾም አስቀድሞ ለአዳም የተሰጠ በኋላም ነቢያት ሲጾሙት የነበረ ቀጥሎም ደግሞ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ባርኮ የሰጠን ጸጋ ነው። ቅድም ነግሬያቸዋለሁ። ማቴዎስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ጾሞ እንጾም ዘንድ አዞናል። እንዲሁም አባቶቻችን ሐዋርያትን በዘመናቸው ጾመው ነበረ። መድኃኒታችን ኢየሱስ ክርስቶስ በመዋዕለ ትምህርቱ ፈሪሳውያን፣ ሰዱቃውያን ሁልጊዜ እሱን መፈታተን ይወዱ ነበርና ወደ እሱ ተጠግተው የዮሐንስ ደቀ መዛሙርት ይጾማሉ፣ የአንተ ደቀ መዛሙርት ለምን ነው ማይጾሙት ብለው ጠየቁት። ይህን ጊዜ ምን አለ? ሙሽራው ከእነሱ ጋር እያለ ሚዜዎቹ ሊጾሙ አይገባቸውም፣ ሙሽራው ከእነርሱ ይወሰዳል፣ ያን ጊዜ ሚዜዎቹ ይጾማሉ በማለት ነው። ይህም በማቴዎስ ወንጌል በምዕራፍ 9 ቁጥር 15 ላይ ተጽፎ ይገኛል። ይህንን የጌታችንን ትምህርት መሰረት በማድረግ አባቶቻችን ሐዋርያት ጌታችን መድኃኒታችን ኢየሱስ ካረገበት ቀን ጀምሮ በእናታችን በማርያም ባውክልያ ወይም በማርቆስ እናት በማርያም ቤት በጽርሐ ጽዮን ተቀምጠው መንፈስ ቅዱስን እስከተቀበሉባት ጊዜ ድረስ በጾም በጸሎት እግዚአብሔርን እያመሰገኑ ሳለ ነው መንፈስ ቅዱስ ይወረደላቸው። ዛሬ
የሰኔ ጾም ብለን የምንጾመው የሐዋርያት ጾም ብለን የምንጾመው አባቶቻችን ሐዋርያት መንፈስ ቅዱስን ተቀብለው በዓለም ላይ ለስብከተ ወንጌል ከመሰማራታቸው በፊት የጾሙትን ጾም። እንዲሁም ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ በምዕራፍ 10 በቁጥር 10 ላይ እንደተገለጸው በጣም እስኪርበው የረሃብ ስሜት ሲሰማው ድረስ እየጾመ እየጸለየ ሳለ ነው እግዚአብሔር ልዩ የሆነ ራእይን የገለጸለት። ዛሬ እኔና እናንተ በቤታችን እየበላን እየጠጣን ሌሊት ያቃዠን እንደሆነ በቃ ህልማችንን ቡና ፍተትን ተረጉሞ ነው የምንለው። እንዲህ አይነቱ ቅዠት አይደለም ከእግዚአብሔር የሚሰጠውን። በጾም በጸሎት ለኖረ ሰው እንደ ቅዱስ ጴጥሮስ ነው የሚገለጥለት እንጂ እንዲያው ቀን ያሰብነውን የተመኘነውን ቀን የጠጣነው ሁሉ በአይምሯችን ሲዞር እኛንም አብሮ አዲስ አበባ ከተማ ሲያዞረን ሌሊት ያድራል። ያየነው ሁሉ ተነስቶ እንዲህ ሊሆንብኝ ነው እንዲህ ሊደረግብኝ ነው የምንለው ይሄ ህልምም ራእይም ይባላል። ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ በምዕራፍ 10 ቁጥር 10 ላይ እግዚአብሔር ልዩ የሆነውን ራእይ የገለጸለት በጾም ሰዓት እያለ ነው። ሐዋርያው ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 5 ምዕራፍ 11 ቁጥር 27 ደጋግሞ እንደገለጸው ሕይወቱን በሙሉ በጾም ነበር ያሳለፈው። የሐዋርያው የቅዱስ ጳውሎስን መልእክታት ስታነቡ ብዙ ጊዜ እጾም ነበረ የሚል ቃል ታገኛላችሁ። ቅዱስ ጳውሎስ ደጋግሞ ይጾም ነበረ። በተለያየ ጊዜ በበናት ያጋጥመው ይጾም ነበረ። መንገድ ከመጓዙ በፊት ይጾም ነበረ። እኔና እናንተም ጾማችንን የሥራችን መጀመሪያ ልናደርገው ይገባናል። እንግዲህ ጾም ማለት ይሄ ከሆነ በዘመናችን የሚጠየቅ አንድ ጥያቄ አብረን ሁላችንም እንጠይቅ። የኛ ጾም ነው ወይስ ረሃብ ነው? ዛሬ እኔና እናንተ የምንጾመው ጾም ወይም ጾም እያልን የምንናገርለት ጾም እየጾምን ነው ወይስ እየተራብን ነው? ብዙ ሰዎች በተለያየ ዓላማ ይጾማሉ። አንዳንዱ ክብደት ለመቀነስ ሳይበላ ይውላል። አንዳንዱ ጠዋት ተነስቶ ቁርስ መስራት ስለሚደክመው ስለሚሰንፍ ሳይበላ ይውላል። ሌላው ቁርስ የሚበላው ስላጣ ሳይበላ ይውላል። ሌላው ደግሞ ሐኪም አዞለት አንተ ሰውዬ ደም ብዛት በሽታ እየያዘ ነው፣ ብዙ እየበላ ብዙ እየጠጣ የሰውነት ክብደት ሰውነት ውስጥ ስብ ተከማችቷል፣ ለዚህ ነው ድካም የሚልህ ልብ ድካም የያዘ፣ ስለዚህ ምግብ ቀንስ ሲባል ሳይበላ የሚውልማል። የረሃብ አድማ የሚያደርጉም ሰዎች ደግሞ በዘመናችን በተለያዩ የዓለም ክፍሎች በዚህ ሀገር ያሉ ፋብሪካ ሰራተኞች የረሃብ አድማ አደረጉ፣ ከቀኑ ሲንሳ ሳይበሉ ዋሉ ይባላል። ታዲያ እነዚህ ሁሉ ሰዎች ጾሙ ወይስ ተራቡ? ብዙ ሰዎች ይሄንንም ከጾማቸው ይቆጥሩታል። የኔና የእናንተ ጾም እንዴት አይነት ነው? ጾም ማለት ሳይበሉ መዋል ማለት አይደለም። ሁለቱ ይለያያሉ። ክርስቲያኖች ጾም ማለት እንደው ሳይበሉ መዋል ብቻ አይደለም። እኔና እናንተ እኮ የጾም ወቅት እንኳን ሳይሆን ሳንበላ የምንውልባቸው ብዙ ሰዓታት አሉ በተለያየ ምክንያት። እነዚያን ሁሉ ከጾም አንቆጥራቸው። ጾም ምንድን ነው የሚለውን ቅድም ነገሥታችን በደንብ ተርጉሞልናል። እንደገና አስታውሳቸዋለሁ። በደሉን ለማስተስረይ የዋጋውን ብዛት እርሱ ወዶ ሕግን ለሰራለት ዋጋውን ለማብዛት እርሱ ወዶ ሕግን ለሰራለት እየታዘዘ የፍትወትን ኃይል ያደክም ዘንድ ለነባቢትም ነፍስ ትታዘዝ ዘንድ የሚጾመው ጾም ከእግዚአብሔር ተብሎ ስለ ሃይማኖት ተብሎ ስለ እምነት ተብሎ ዋጋን ከእግዚአብሔር በመፈለግ የሚጾም ጾም ነው። ጾም ማለት ዋጋን ከእግዚአብሔር በመፈለግ እንጂ ሳይበሉ ሟል። አሁን ብዙዎቻችን እምነቱ የለም። እግዚአብሔር ዋጋ ይከፍለኛል፣ እግዚአብሔር ጸጋ ይሰጠኛል ብሎ የሚያስብ ሰው የለም። እንዲሁ ሳይበላ ይውልና 6 ሰዓት ይበላል። ይሄ ረሃብ ነው እንጂ ጾም አይባል። ጾምና ረሃብ ይለያያል። ጾምና ሳይበሉ ሟል ይለያያል። ሌላው ጾም የሚያሰኘው ወራቱ የተቀደሰ የተለየ መሆኑ ነው። ወራቱ
የተቀደሰ የተለየ ነው። ወራቱ የተቀደሰ የተለየ ነው። ያ የጾም ወራት ያ የጾም ቀን ከሌሎች ቀኖች መለየት አለበት። በምን ነው የሚለየው ቢባል ጾማችን ከጸሎት ጋር መሆን አለበት። ዮሐንስ ወንጌል ምዕራፍ 13 ከቁጥር 1 እስከ 3 ዮሐንስ ወንጌል ምዕራፍ 13 ከቁጥር 1 እስከ 3 ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ጾማችን ከጸሎት ጋር መያያዝ አለበት። ጾምና ጸሎት የአንድ እርግብ ሁለት ክንፎች ናቸው። አንድ ርግብ ከሁለት ክንፎቹ አንዱን ካጣች አትበርም። ጾምና ጸሎትም እንደዚሁ ናቸው። ሁልጊዜ የማይነጣጠሉ ናቸው። ጾም ሲጾም ውሎ ጸሎት የማያደርስ ሰው ተርቦ ዋለ ነው እንጂ ጾመ ልንለው አንችልም። ሁለተኛ ከመንፈሳዊ ትምህርት ጋር መያያዝ አለበት። መጽሐፈ ነህምያ ምዕራፍ 9 ከቁጥር 1 እስከ 4 የሚጾም ሰው መንፈሳዊ ትምህርት ማግኘት አለበት። ለዚህ ነው ዛሬ ካሴቶቻችሁ ትምህርተ ወንጌል ሊኖራቸው ይገባል ያልኳችሁ። ጾማችሁ ሁላችሁ ቴፓችሁን ከፍታችሁ ጥቂት የእግዚአብሔር ቃል ልታዳምጡ ይገባል። ወይም ደግሞ የገዛችኋቸውን መንፈሳዊ ጋዜጦችና መጽሔቶች መደርደሪያዎቻችሁ ውስጥ ሳይሆን ጠረጴዛዎቻችሁ ላይ አስቀምጣችሁ ምግብ ከመመገባችሁ በፊት አንድ ገጽ እንኳ የእግዚአብሔርን ቃል እንማይቀር። አለበለዚያ ቢጠፋ ከመጽሐፍ ቅዱሳችን አንዲት አንቀጽ እንኳ ማንበብና መንፈሳዊውን ምግብ አስቀድመን ማግኘት ነው። አለበለዚያ ስጋችን ብቻ ጾሞ ውሎ ምሳውን ወይም ራቱን ስጋ ብቻ የሚበላ ከሆነ ጾማችን አልተሟላም። ነፍስም ልትመገብ ይገባታል። መንፈሳችንም መንፈሳዊ ምግብ ያስፈልገዋል። ስለዚህ ጾም ከመንፈሳዊ ትምህርት ጋር አብሮ መሆን አለበት። ለዚህ ነው መንፈሳዊ መጽሐፍ፣ ቅዱሳት መጽሐፍ፣ መንፈሳውያን መጽሔቶች፣ መንፈሳውያን ጋዜጦች ዕለት ከዕለት እየተከታተላችሁ እቤታችን ሊኖራችሁ ይገባል። መረጃዎቻችሁ ውስጥ አቧራ ሊቦንባቸው ሳይሆን ጠረጴዛዎቻችሁ ላይ ተቀምጠው ዕለት ዕለት ከጾማችሁ በኋላ ልታስቧቸው ይገባል። ጾም ከመንፈሳዊ ትምህርት ጋር መሄድ አለበት። ጾም ከንስሐ ጋር መሄድ አለበት። በዚሁ በነህምያ ምዕራፍ 9 ቁጥር 1 እስከ 4 ላይ ሕዝበ እስራኤል በጾማቸው ወቅት እየተናዘዙ ነበር የሚጾሙት። እኔና እናንተ አሁን ነው ጊዜው አስቀድመን ንስሐ በመግባት አሮጌው ልብሳችንን አውልቀን በመጣል ጾምን በቅድስና በንጽህና ልንቀበለው ይገባል። ንስሐ ሳይገባ እንዲሁ ወደ ጾም መግባት ግን በአሮጌ ጨርቅ ላይ አዲስ ጨርቅ መጻፊያ ምንም ዋጋ አይኖረው፣ ምንም ውጤት አይኖረው። እስቲ እናቶችንና እህቶችን አንድ ጥያቄ ልጠይቅ። አንድ ወጥ ከጎረና በኋላ ቅቤ ያደርጉበት ይጣፍጣል? ይጣፍጥ ይችላል? ያለ የሌለው ቅመም ቢደረግበት ይጣፍጣል? ልክኛም ሕይወት እንደዚሁ በኃጢአት ምክንያት ከተበላሸ በኋላ የጾምን ቅቤ ብንጨምርበት ምን ዋጋ አለው? አስቀድሞ ነው ድስቱን ማጠብ፣ አስቀድሞ ነው በደንብ አድርጎ የሚቁላላውን ማቁላላት የሚገባው። ጤፍ ገብቶበት ከጎረና በኋላ ቅቤ ቢጨምሩበት እንደማይጣፍጠው ሁሉ የኔና የእናንተም ሕይወት እንደዚያ እንዳይሆን አስቀድመን ጾምን ከመቀበላችን በፊት ንስሐ ያስፈልገናል። በአጠቃላይ ጾም ሁልጊዜ ከመልካም ስራ ጋር የተያያዘ መሆን እንዳለበት ነቢዩ ኢሳይያስ በትንቢቱ በምዕራፍ 53 ላይ ገልጾልናል። እንዲህ አይነቱን ጾምን እፈልጋለሁ ይላል እግዚአብሔር። እንዲህ አይነቱን ጾም ነው የምፈልገው የበደልን እስራት ትፈቱ ዘንድ፣ የተቸገሩትን ትረዱ ዘንድ፣ አስራት በኩራት ታወጡ ዘንድ፣ ምጽዋት ትመጸውቱ ዘንድ ነው እንጂ እንዲሁ ቁጭ ብለን አሁን እኛ የተያዝነው እንደዛ አይነቱ የምሳ ሰዓት እስኪደርስ እያወሩ የሚያሳልፉ ሰዎች አሉ። እስኪ 6 ሰዓት እስኪሆን ድረስ ወሬ አምጡ ይባላል። እንዲህ አድርገን የምናሳልፈው የጾም ወቅት እኮ ማለት ነው ተጨንቀንበታል ማለት ነው። አላልፍልን ብሎ ተመረናል ማለት ነው። ጾም የደስታ ጾም መሆን አለበት እንጂ እየተመረን አይገባም። ባልባሌ ወሬ የሚያልፍ ሰዓት መሆን የለበትም።
ዞር ወር እያሉ የሚያሳልፉ ሰዎች አሉ። እስቲ 6 ሰዓት ሲሞላና ምሳ ሲደርስ ዞር ወር ልምጣ ይላል። ጾም ማለት እኮ ዞር ወር የሚባልበት ቀን ማለት ነው። እስከዛ ድረስ እየዘመረ እስከዛ ድረስ እየጸለይን እግዚአብሔርን እያሰብን የምንቆይበት እንጂ ሰዓቷን 10 ጊዜ ግዳ ሰዓቱ የሚግሳት እያየን ካሁን 5 ጉዳይ 10 ጉዳይ የምንልበት ሰዓት አይደለም። ሌሎቻችን ደግሞ ጊዜ ሰዓት እንመለከታለን። አልደረሰም በቃኝ እስቲ ቡናውን ጣዱት ሲደርስ ድረስ ይባል ቡና ሲወቀጥ ምን ሲባል ሰዓቱ እንዲደርስ ነው። እንግዲህ ሰዓቱ እንዲገፋ አልገፋው ነው በል እንዲህ ተብሎ ሰዓት እየተጠበቀ እግዚኦ እየተባለ ራንደር ሳለ እየተባለ የሚጾመው ጾም አይባል። ይሄ ረሃብ ነው። በቃ ረወራው ማለት ነው። ለወራት ተባለ ልክ 6:00 ጾም በቃ ወተውም ድስቱም ጥልፋውም አንቻውም ይተረማመሳሉ ባንዴ። ይሄ ጾም አይደለም ክርስቲያን፣ ይሄ ጾም አይደለም። ቅዱሳት መጽሐፍት የሚያስተምሩት ጾም ይሄን አይደለም። ይሄማ ረሃብ ነው። የመመገቢያው ሰዓት ሲደርስ ዋት ጀምረን ሰዓት እንመለከት ስንቁነጠነጥ የምንል ከሆነ ይህ ጾማችን ለበረከት አይደለም። ሌሎቻችን ደግሞ አንድ ባህል አለብን። ጠዋት አንበላም እናስቀምጣለን የቆሳችን ፈንታ ከምሳችን ጋር ደርበን እንበላለን። ይሄ እኮ አቆይቶ መብላት ነው ይባላል። ይሄ ጾም አይደለም። አቆይተን በላን በቃ እንጂ ምን ጾም ነው? ይሄ እኮ ቁጠባ ነው። እቤታችን ካለች ያቺ ጾም የጾምናትን ዛሬ ባንበላት ለነገ ምሳ የምትሆን ከሆነ ቁጠባ ነው የሚባለው። ይሄ ቁጠባ ደግሞ አይደለም የሚያጸድቀው። እኛ የጾምናትን ለተራቡት ለተጠሙት የጥንት ክርስቲያኖች ምን ያደርጉ ነበረ? የጥንት ክርስቲያን አባቶቻችን ምን ያደርጉ ነበረ? የጾማቸውን ወቅት ያስቡና 40 ቀን ከሆነ 50 ቀን 60 ቀን ከሆነ የጾሙት የጾሟትን ምሳም ቁርሽም ጾመው ከሆነ አስበው ወስደው ወይ ለቤተ ክርስቲያን ይሰጣሉ ወይ ለድሆች ይሰጣሉ። በቃ ጾም ማለት ነው። አለበለዚያ ቆይቶኛው ምን በጀው ከሆነ ይሄማ ምን ጾም ነው? ይሄማ ምን ጾም ጾም አይባልም ክርስቲያን። ስለዚህ ያቺ የተውናት እንጀራ የተውናት ዳቦ ከኛ ወጥታ ለተራቡት ልትገባ ይገባል። ይሄ ነው ጾም ማለት። አለበለዚያ ጠዋት ተን ማታ የምናግበሰብስ ከሆነ የጅንቶ ይባል ግን ቀን አይበላል ተኝቶ ይውላል ጾሞ ልክ ማታ ሲደርስለት በቃ በለው ነው እስከ ንጋት ድረስ። ይሄ የጅንቶ ነው እንጂ የክርስቲያን እኛ ከጾምን በኋላ እንኳን የምንመገበው ምግብ ልክ ያለው መሆን አለበት እንጂ 6 ሰዓት ደረሰ በቃ እንብላ የመብል ሰዓት ደረሰ ማለት አይደለም። የምንመገበው ምግብ የጾሙ ሰዓት ካለፈ በኋላ እንኳን ልክ ያለው መጠን ያለው ምግብ ሊሆን ይገባዋል። ይህንን ቅዱሳት መጽሐፍ ደግመው ደጋግመው ያስተምሩናል። ወደ ጾም አይነቶች እንምጣ። በመጽሐፍ ቅዱስ ላይ ደግመን ደጋግመን እንደምናነበው በቤተ ክርስቲያናችንም ሕይወት ሁላችሁም እንደምታውቁት 2 አይነት አጽዋማት አሉ። 1 የአዋጅ ጾም፣ 2 የግል ጾም። ብዙ ሰዎች የአዋጅ ጾም ሲባል ግራ ይገባቸዋል። ከንቱ ውዳሴ ነው። ገላችን በተራራው ስብከት ላይ ስትጾሙ እንደ ግብዞች አትሆኑ፣ ማንም አይወቅባችሁ፣ ቅቤ ተቀቡ ብሏል። ፊታችሁን በቅባት አውዙት ብሏል። ይሄ ማለት እኮ ለ1 ኪሎ ቅቤ ገዝታችሁ ዛራታችሁ ላይ ጉቻ አድርጋችሁ በቃ ጾሙ ማለት አይደለም። ፊታችሁ ጠውልጎ ሀዘንተኞች ናችሁ። ልክ በቃ ጾሙ የጎዳችሁ። አንዳንድ ሰዎች አመል ሆኖብን በጾም ወቅት ሆነ ብለን ሰው ጠብቀን ልክ ሰው ሲያየን እናፋሽታለን። ምን ነው ጾሙ እንድታወቅልን እንዲህ አታድርጉ ነው ጌታ። እንዲህ አታድርጉ ፈሪሳውያን እንዲህ አይነት ባህል ነበራቸው። ሄዱና መሀል ገበያ ላይ ፈቶን ከፍቶ ያፋሽታል። አቶ ግልስክን ሳጡ ሆነ ይባላል። በቃ እንደዚያ ከተባለት ገብቶ ይበላል። እንደዚያ የሚልነት ሰው ካላገኘ አይበላም። ጾሙ የምድራዊ ሰው እንዲያየው እንዲመዘገብለት ነው ማለት እንዲህ አትሆኑ ነው እንጂ የአዋጅ ጾም የህብረት ጾም ቤተክርስቲያን በአንድ ላይ ህዝበ ክርስቲያን በሙሉ የሚጾመውን ጾም አትጾሙ ማለት አይደለም። የአዋጅ ጾም የህብረት ጾም የአንድነት ጾም ከጥንት ጀምሮ የነበረ ነው። የተለያዩ ምሳሌዎች እጠቅስላችኋለሁ። መጽሐፈ አስቴር ምዕራፍ 4 ቁጥር 3 እና ቁጥር 16 የአስቴር ጾምን እናገኛለን። መጽሐፈ አስቴር ምዕራፍ 4 ቁጥር 3 እና ቁጥር 16 ንግሥት አስቴር እስራኤላውያን በባቢሎን ምርኮ በ458
አመት ከፊታችን በፊት በባቢሎን ምርኮ በፋርሶች ምርኮ ተይዘው በፋርስ ሀገር እያሉ እስራኤላውያን በሙሉ እንዲጠፉ ሃማ የተባለ መጥፎ ሰው ደብዳቤ አስይዞ በ120 አገር 458 ከጌታችን በፊት ደግሞ የእዝራን ጾም እናገኛለን። የእዝራ ጾም መጽሐፈ እዝራ ምዕራፍ 8 ቁጥር 21 እስከ 34 ከጌታችን በፊት 458 ዓመት አስቀድሞ የነበረው እዝራ እግዚአብሔር ሕዝቡን በሰላም ወደ ሀገራቸው ወደ ኢየሩሳሌም እንዲያስገባለት አሃ በተባለው ወንዝ አጠገብ ጾም አወጀ። ሕዝቡ በአንድ ላይ ጾሙ፣ አለቀሱ፣ ጸለዩ። እግዚአብሔር ጾማቸውን ተቀብሎ በሰላም ወደ ሀገራቸው አስገባቸው። ሌላው እንደገና ነህምያ ነው። በመጽሐፈ ነህምያ ምዕራፍ 9 ከቁጥር 1 እስከ 38 ታገኛላችሁ። ነህምያም እንደዚሁ ለሕዝቡ አወጀ። ማቅ ለብሰው እስራኤላውያን አመር ነፍንሰው በአንድነት ጾሙ። እግዚአብሔርም ጾማቸውን ተቀብሎ ሀገራቸውን በሰላም በጤና ጠብቀናል። ዛሬ እግዚአብሔር ኢትዮጵያ ሀገራችንን እንዲጠብቅልን ሁላችንም በአንድ ልብ በእውነት ለመብል ሳንሳሳ ለምኞት ሳንገዛ እንጾም። ይህ እንዲሆን ደግሞ እሱ ፈቃዱ እግዚአብሔር አምላካችን ፈቃዳችን ፈቃዱ ይሆነልን። ሌላው በሁለተኛ ዜና መዋዕል ምዕራፍ 20 ከቁጥር 1 እስከ 23 የምናገኘው እስራኤል ጠላቶች ጎረቤቶቻቸውን በሙሉ አስከትተው እስራኤልን ሊወጉ ሲመጡ ኢዮሳፍጥ የተባለው ንጉሥ በሁለተኛ ዜና መዋዕል ምዕራፍ 20 ከቁጥር 1 እስከ 23 ላይ እንደምናየው ጾም አወጀ። ሕዝበ እስራኤል በአንድ ላይ ጾሙ፣ አለቀሱ። ያን ጊዜ እግዚአብሔር ጠላቶቻቸውን ድል የሚያደርጉበት ኃይል ሰጣቸው። በእውነት ጠላት ድል የሚሆነው በጾም በመብል በጉልበት በጡንቻ አይደል። ጠላትን ድል ለማድረግ መንፈሳዊንም ሰይጣናዊ የሆነ ጠላት እኩይ የሆነ ጠላት ለማሸነፍ የምንችለው በጾም ኃይል ነው። እንዲሁም በነቢዩ በኤርምያስ መጽሐፍ በትንቢተ ኤርምያስ ምዕራፍ 36 ቁጥር 9 ላይ እስራኤላውያን በአንድ ላይ ሆነው የጾሙትን የአዋጅ ጾም ታገኛላችሁ። እንግዲህ የአዋጅ ጾም ዛሬ የተጀመረ አይደለም፣ ጥንት የነበረ ነው። ለዚህ ትልቁ ምሳሌ የላይ መጨረሻ ምሳሌ አድርገን የምንወስደው የነነዌ ሰዎችን ጾም ነው። የነነዌ ሰዎች በትንቢተ ዮናስ ላይ እንደተገለጸው የነነዌ ሰዎች ኃጢአታቸው በደላቸው እስከ እግዚአብሔር መንበር ደረሰ ይላል። ይኸው ማህረነ ክርስቶስ ዛሬ እኔና እናንተ ኃጢአት እንደዚያ ሆነ ይሆን ንስሐችን ስለማንቆርብ ከኃጢአታችን ስለማንመለስ ከክፋታችን ስለማንመለስ ጾማችን ሁሉ የዘለማዊ ጾም ስለሆነ እንደ ነነዌ ሰዎች ይህና እናንተም ግፋችን ጽዋችን ሞልቶት ይሆን። የነነዌ ሰዎች ግፋቸው ሰማይ ደረሰ። እግዚአብሔር ተቆጣ። የእሳት ዲን ያዘኑባቸው ወሰ። አስቀድሞ ግን እግዚአብሔር መሐሪ ነውና ነቢዩ ዮናስ ላከ። ነቢዩ ዮናስ ከ3 ቀን በኋላ ነነዌ ትጠፋለች፣ ከ3 ቀን በኋላ ነነዌ ትጠፋለች ብሎ ተናገረ። እንደተባለው ምን እናድርግ አሉት። ነነዌ ሰዎች ንስሐ ግቡ፣ ጾሙ አላቸው። ከሊቅ እስከ ደቂቅ ከንጉሱ ጀምሮ እስከ አገልጋዩ ድረስ ንጉሱም ከዙፋን ወርዶ ዘውዱን አውርዶ ማቅ ለብሶ አመር ነግንሶ ጾመ። እንኳንስ ታላላቆች ሕፃናት፣ ጡት የሚጠቡ ሕፃናት ጡት ጥለው እንስሳት ከበረታቸው ሳይወጡ ጾሙ። በዚህ የተነሳ መዓቱን በምሕረት ቁጣውን በትዕግስት መለሰ። ዛሬ እኔና እናንተ ብንጾም ብንጸልይ እግዚአብሔር በሀገራችን ላይ የሚያመጣውን ሁሉ በምሕረቱ ይመልስልናል። ግን መቼ ዘመኑ የሆድ ዘመን ሆነ እንብላው። ልጅ ሲዳር መብላት ነው፣ ልጅ ሲወልድ መብላት ነው፣ ሰውም ሲሞት መብላት፣ ከሳር ወጣ መብላት፣ ሙት ዓመት መጣ መብላት። እንዲሁም አይመላበት እኮ ምክንያት የለም። ሰው ሁሉ እያማኘ መብላት ነው። አንድ ምክንያት ያገኝ መብላት፣ አንድ ነገር ያምጣ መብላት። እገሪት ስትሸኝ ነው ውጭ ሀገር ሄደ መብላት። እገሪት ከውጭ ሀገር መጣች ምን ይሁን መብላት። እገሪት ስራ አገኘች መብላት። እገሪት ከስራ ተባረች መብላት። እገሪት እኮ እድገት አገኘች መብላት። እገሪት ከው ክፍለ ሀገር መጣች መብላት።
ዘመዶቻችን ከገጠር መጡ መብላት፣ ዘመዶቻችን ወደ ገጠር ሄዱ ነው መብላት። በጣም ማንበላበት ነው ምንም ማንበላበት ነው የማይበላው እኛ ስንሞት ብቻ እኛ ስንሞት አንበላ እንጂ ሰው ሲሞት ምን በላል ክርስቲያኖች መብል አያውቅም መብላት አሉ ለጾም አባቶቻችን ወደ ጾም አሉ ብለው ያ ሌላው ብዙ ሰዎች የሚያቀርቡት ጾም ጥያቄ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወቅት እየተጠበቀ የሚጾም ጾም አለ። አብይ ጾም፣ ነነዌ ጾም፣ ዓርብ ረቡዕ ጾም እየተባለ ለምንድን ነው በዚህ ቀን ጾሙ ብሎ መጽሐፍ ቅዱስ አልተናገረ አላስተማረ? ከየት አመጣ ነውና የምንጾሙ? እኛ ደስ ባለን ጊዜ ለምን አንጾምም ይላሉ። የሚጾሙ ይመስል ቤተክርስቲያን ግን የሚያደረገችበት ምክንያት አላት። አስቀድሞ በነቢዩ በኢዩኤል እግዚአብሔር እንዲህ ብሎ ተናግሮ ነበረ። ትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ምዕራፍ 2 ቁጥር 15 ትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ምዕራፍ 2 ቁጥር 15 በጽዮን መለከትን ንፉ፣ ጾምን አውጁ፣ ጉባኤውንም ቀድሱ። ጾምን አውጁ ባለው መሰረት ቅዱስ ቤተክርስቲያን ጾም ታውጃለች። ጉባኤውንም ቀድሱ። ጉባኤውን ቀድሱ ማለት ነው ስታስቀድሱ ዋሉ፣ ስትጸልዩ ዋሉ፣ ስትመጸውቱ ዋሉ፣ ስትዘምሩ ዋሉ፣ ተማሩ ማለት ነው። በዚህ ቃል መሰረት ቤተክርስቲያን ጾም ታውጃለች። ጊዜ እየለዩ ወቅት እየጠበቁ መጾም ዛሬ የተጀመረ አይደለም። በብሉይም በሐዲስም ወቅት እየተጠበቁ የሚጾሙ ጾም ነበሩ። ለምሳሌ በብሉይ ኪዳን በትንቢተ ዘካርያስ ምዕራፍ 8 ከቁጥር 18 እስከ 19 እንዲህ የሚል ቃል እናገኛለን። ትንቢተ ዘካርያስ ምዕራፍ 8 ከቁጥር 18 እስከ 19 የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የአራተኛው ወር ጾም፣ የአምስተኛውም፣ የሰባተኛውም፣ የአስረኛውም ወር ጾም ለይሁዳ ቤት ደስታና ተድላ የሐሴትን በዓላት ይሆናል። አያችሁ፣ ይሄ ለይሁዳ የታዘዘው ጾም ወቅት የለው ጊዜ አልነበረው ነበር። በመቼ እንደሚጾም ይታወቃል። ይህንም የአራተኛው ወር፣ የአምስተኛው ወር፣ የሰባተኛው ወር፣ የአስረኛው ወር። ለዚህ ነው ዛሬ አብይ ጾም፣ ነነዌ ጾም፣ ሰኔ ጾም፣ ገና ጾም ብለን ወቅት ለይተን የምንጾመው መጽሐፍ ቅዱስን መሰረት አድርገን። በሐዲስ ኪዳንም በሐዋርያት ሥራ በምዕራፍ 27 በቁጥር 9 ላይ አባታችን ቅዱስ ሉቃስ እንዲህ የሚል ቃል ጽፏል። ሐዋርያው ቅዱስ ጳውሎስ ታስሮ ወደ ሮም ለመጀመሪያ ጊዜ ለፍርድ ሲሄድ የነበረበትን ወቅት ቅዱስ ሉቃስ እንዲህ ይላል። ብዙ ጊዜም ካለፈ በኋላ የጾም ወራት አሁን አልፎ ስለነበረ ይላል። የጾም ወራት አሁን አልፎ ስለነበረ አያችሁ፣ ሐዋርያት የጾም ወራት ነበራቸው። የጾም ወራት አሁን አልፎ ስለነበረ የተለየ የታወቀ ጊዜው የሚታወቅ ቀኑ የሚታወቅ መግቢያ መውጫው የሚታወቅ የጾም ወራት በዘመነ ሐዋርያት እንደነበረ የሐዋርያት ሥራ ምዕራፍ 27 ቁጥር 9 ያስተምራል። ለመሆኑ ጾምን የምንጾመው ምን ጥቅም ስላለው ነው? ወይም የጾም ጥቅሙ ምንድን ነው? ጾም የሰው ልጅ የቀደመ ጠላቱን ማለት ምኞትን የሚያሸንፍበት መሳሪያው ነው። አስቀድሞ የሰው ልጅ ከገነት የተባረረው ያችን የምታስጎመጅ ዕፀ በለስ እበላለሁ ብሎ ነው። ጎምጅቶ ታስቶ ነው። በዚህ የተነሳ የሰው ልጅ ከገነት ተባሮ ነበረ። አሁን ግን በመብል ምክንያት የሚመጣበትን ስስት ሊያሸንፍ ጥንተ ጠላቱን እንዲያደርግ ይጾማል። የሚጾም ሰው ጠላቱን ይችላል። ጥንተ ጠላቱ ነው። የመጀመሪያ ጠላታችን የሚሸነፈው በጾም ነው። መድኃኒታችን ኢየሱስ ክርስቶስም አስቀድሞ ይህንን አስተምሮናል። ሌላው በትንቢተ ዘካርያስ ምዕራፍ 8 ቁጥር 9 ላይ እንደተገለጸው ጾም መንፈሳዊ ደስታን ያስገኛል። መንፈሳዊ ተድላ ደስታ ያስገኛል። ደስታ ሁለት አይነት ነው። እየሞቱ የሚገኝ ደስታ አለ፣ እየኖሩ የሚገኝ ደስታ አለ። መጠጥ እየጠጡ ጉበት እያቃጠሉ ሲጋራ እያጤሱ አእምሮን እያናወዙ አደንዛዥ ዕፅ እየወሰዱ ህሊናን እያወዘቱ የሚገኘው ደስታ ይህ እየሞቱ መደሰት። በጾም የሚገኘው ደስታ ግን ሕያው ደስታ ነው። ነፍስንም ስጋንም ያስደስታል። ተድላ ደስታ ይገኛል። ብዙ ሰዎች የጾም ቀን ሲመጣ ይጨነቃል። አይ መጣ እንግዲህ ያለ መከራ ይላሉ። በቃ ልክ እንደው የአባታቸው ጥላት የመጣ ይመስል
እንደዚያ ግን አይደለም። በጾም የሚገኘውን ደስታ በምንም ነገር ልናገኘው አንችልም። ጾም የዲያብሎስን ፈተና ድል ያደርጋል። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ ይህን አስተምሮናል። በገዳመ ቆሮንቶስ ጾመ። በ40ኛው ቀን ጠላት ወደ እሱ ቀረበ። 3ቱ አርዕስተ ኃጣውእ፣ 3ቱ የኃጢአት ቁንጮዎች የተባሉትን የገንዘብ ፍቅር፣ ስስት፣ ትዕቢትን ድል አድርጓል ከጾመ በኋላ። ይህም መድኃኒታችን ኢየሱስ ክርስቶስ ለእኛ አርአያ የሆነን ዘንድ ነው። ዛሬም የሚጾም ሰው ድል ማድረግ ይችላል። ዛሬ በየቤታችን ብዙ ፈተና፣ በልቡናችን ውስጥ የሚያስቸግረን ብዙ ፈተና። ስንት ሰው ነው የሲጋራ ሱስ መተው ፈልጎ አልቻል ያለው? የመጠጥ ሱስ መተው ፈልጎ ያቃተው? ምላሱን መቆጣጠር ያቃተው? ምን አድርግ እንደው ተናገር እያለኝ ነው እኮ ሚል። ስንት ሰው ነው እግሩን መቆጣጠር ያቃተው? ብስጭቱን መቆጣጠር ያቃተው? ከተወሳጨ በኋላ የሚጸጽተው? ይህን ሁሉ ለመቆጣጠር ይህና እናንተ ስጋ አይችልም። ስለዚህ ብንጾም ግን ይህን ሁሉ ዳይሮስ ፈተና የተማድረግ ይቻላል። እንዲሁም መድኃኒታችንን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 17 በቁጥር 21 ላይ ያስተማረን አንድ ትልቅ ትምህርት አለ። 3ቱ ደቀ መዛሙርት ጴጥሮስ፣ ዮሐንስ፣ ያዕቆብን ይዞ ወደ ደብረ ታቦር ተራራ በወጣ ጊዜ ብርሃነ መለኮቱን ከገለጸ በኋላ ኑ እንውረድ ብሏቸው ይዟቸው ሲመለስ የቀሩት 9 ሐዋርያት ከእግረ ገብር ነበሩ። አንድ ሰውዬ አንድ ጎበዝ ልጅ ነበረው። ይህ ሰው በልጁ ውስጥ እርኩስ መንፈስ ተጠናውቶት ይኖር ነበረ። ልጁን በተለያየ ቦታ ይጥለዋል። መንገድ ላይ ይጥለዋል፣ እሳት ላይ ይጥለዋል፣ ውሃ ላይ ይጥለዋል፣ እያነሳ ይፈጠፍጠዋል። ወደ ሐዋርያት አመጣው። በሐዋርያት መሀል ያ መናጢ ይሁዳ ስለነበረ መቼም አንዳንድ ጊዜ በደግ ሰው መሀል ክፉ ነገር ሲመጣ ያበላቸዋል። እናቶቻችንና አባቶቻችን በደንብ ታውቁታላችሁ። በስንዴ መሀል አንድ እንክርዳድ ከተገኘ ዳቦ ይበላል፣ ይጠፋል፣ ጣዕሙ ይጠፋል። አሁንም በሐዋርያት መሀል ያ ይሁዳ ስለነበረ ሐዋርያት ይህን ርኩስ መንፈስ ሊያወጡት አልቻሉም። መድኃኒተ ዓለም ኢየሱስ ክርስቶስ መጣና ገሰጸው፣ ወጣ። ለሐዋርያቱ ሲያስተምር ምን አለ? ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ እንዲህ አይነቱ ሰይጣን ከጾምና ከጸሎት በቀር አይወጣም። እንዲህ አይነት አደገኛ በሽታ ዛሬ ደም ብዛት የያዛቸው ሰዎች አሉ፣ ደም ማነስ የያዛቸው ሰዎች አሉ፣ ደም ግፊት የያዛቸው ሰዎች አሉ፣ ልብ ድካም የያዛቸው ሰዎች አሉ፣ ካንሰር የያዛቸው ሰዎች አሉ፣ ታላቅ የዘመናችን መቅሰፍት ኤድስ የያዛቸው ሰዎች አሉ። ለዚህ ሁሉ መፍትሄው 1 ሚሊዮን ክኒን መውሰድ ነው። መጾም፣ ጾም የመሰለ ፈውስ። ምናልባት ጾም እንከሳለን፣ እንጠወልጋለን። አሁን ብዙ ሰው ይፈራል። ጾም እንደማያከፋ እንደማያጠወልግ ዝም ብለን እንመለከተዋል። ጾም ይህን የመሰለ ፈውስ አለ። ማንም ሊፈውሰው የማይችለውን በሽታ ትፈውሳለች ጾም። ስለዚህ ሲያመን እንደው በየጠንቋዩ በየስርማሱ ከምንወጥ ሲያመን እንደው ተወብለው ሆስፒታል ሄደን በዛሬ ዘመን ወረፋው በበዛበት ጊዜ ከምን እንገላታ እንጾም። ጾም ነፍስንም ስጋንም ትፈውሳል። ሌላው የዘመናችንን ትውልድ የሚጠይቀውን ጥያቄ እናንሳ። ጾምና ጤንነት። አሁን ብዙ ሰው እከሳለሁ፣ ጨጓራ ያመኛል፣ አንጀቴን ይቆስላል፣ ልብ ድካም አለብኝ፣ ደም ማነስ አለብኝ፣ ሐኪም ብላ ብሎኛል ብዙ ሰዓት ጤንነቴ ይጎሳቆላል፣ አጠናለሁ ይላል። ደግሞ ተማሪ ስለ ማጠና ያዞረኝ። ለዛ ነው ጨጓራ በጣም አልፈር ደረጃ ስለደረሰብኝ አልችልም፣ ሐኪም ብላ ብሎኛል፣ ይሄን ነገር ታዞልኛል። ሁልጊዜ በቃ በመብል ብቻ ጤንነት የሚገኝ አድርጎ የጤመኑ ቱርጥ እየቆጠረው። ስለዚህ ቢጾም ሊከሳ ሊጠወልግ ይመስላል። ግን ጾምና ጤንነት እጅግ የሚዋደዱ ጓደኛሞች ናቸው። እጅግ እንደነሱ ሊፋቀር የለም። እንደውም እኛ እንደነሱ አንፋቀር። ጾምና ጤንነት በጣም ይዋደዱ ይፋቀራሉ። እስኪ አንድ ምሳሌ ልስጣችሁ። እስኪ እኛችን በየዱሩ በየበረሃው በየፍርክተው በየዋሻው የተጠለሉትን በጾም በጸሎት እድሜ ልካቸውን የፈጁትን አባቶቻችን ናቸው። እነዚህ አባቶቻችን እድሜ ልካቸው 120 130 150 140 160 ዓመት የሚኖሩት ጠንካሮች ሰዎች ቁመው የሚያስቀድሱ ቁመው በጸሎት የሚውሉ ጦሩ ብርዱ እየተበራረቀባቸው አንድ ቀን በሽታ ማይነካቸው ምን ስለሆኑ ነው? አስቀድመው ጠረጥት ክትባት ወስደው ነው? የተመጣጠነ ምግብ በልተው ነው? ወይስ በየጊዜው ከዚህ ከከተማ የሚላክላቸው መድኃኒት አለ?
ምን እየበሉ ነው? እኛ ሚሊዮን መድኃኒት በየትራፊያችን ያለው ነው የምንሰማው። እኛ የተመጣጠነ ምግብ እንበላለን፣ በሽተኞቹን እኛው ጥረት እንከተባለን፣ የምንሰራው ነው እኛው። እነዚህ አባቶቻችን አንድ ቀን በሽታ ሳይነካቸው ያውም በበረሃ በዱር ብርድ እየመታቸው ቁሩ እየመታቸው የተኙበትን ሳይጠነቀቁ የሚበሉትን ሳይጠነቀቁ ቆጣሪ ሸምጠው እየበሉ ለምን ነው ጤነኞች የሆኑት? ስለሚጾሙ። የሚጾም ሰው በበሽታ ሊሞት ቢሆን ኑሮ አንድ መናኛ ጋር በበረሃ ባልተገኘ ነበር። ጾም ግን የጤና ምንጭ። እንዲያው እውነት ለመናገር አብዛኛው የዘመኑ በሽታ የሚመጣው ከስብ ብዛት ነው። ከውፍረት ብዛት ደም ግፊት ቢታይ፣ ልብ ድካም ቢታይ፣ የተለያየ በሽታ የሚመጣው የሰውነታችን ሕዋሳት ከአቅማቸው በላይ ስብ ሲያከማቹ ነው። ከአቅማቸው በላይ የኔና እናንተ ውስጣዊ የጤንነታችን ሕዋሳት ከአቅም በላይ ስብ ሲያከማቹ በትክክል መስራት አይችልም። በትክክል አይሰሩም። ስለዚህ የምንበላው ምግብ በትክክል አይፈጭም። ውፍረታችን ከአቅም በላይ ይሆናል። ቅርጻችን ይጠፋል። ውበታችን ይጠፋል። ሰው መሆናችን ይጠፋል። አንዳንዱ ሰው እንዲህ አይነት ባህሪ ያለው ሰዋል። ነገር ግን የሚጾም ሰው አንድ ትልቅ የጤንነት ጥቅም ያገኛል። አንድ ሰው ሲጾም ሕዋሳቶቹ ያርፋሉ፣ እረፍት ያገኛሉ። ምግብ በመስጨት፣ ምግብ በማመላለስ፣ ምግብ ለሽል በማድረስ የደከሙት ሕዋሳት እረፍት ስለሚያገኙ በራሳቸው ላይ የተከማቸውን የስብ ብዛት ማጥራት ይጀምራሉ። ያ የስብ ብዛት እየጠራ ሲሄድ እኔና እናንተ የደም ግፊቱ፣ የደም ብዛቱ፣ የልብ ድካም በሽታ እየተቃለለ ይሄዳል። ለዚህ ነው ጾም እንኳንስ በመንፈሳዊ በስጋዊ ጤንነታችን እንኳን እጅግ ታላቅ በረከት የምታስገኝ ነው። ሌላው የጾም ጥቅም ሰውነትን ቀልጣፋ፣ ቀላል፣ ፈጣን ለስራ ዝግጁ ታደርጋል። ለስጋዊ ስራ፣ ለመንፈሳዊ ስራ ቀልጣፎች፣ ፈጣኖች እንድንሆን ያደርጋል። ጠዋት ለቅዳሴ ነቅተን አሁን ብዙዎቻችን ጠዋት ለመምጣት በጣም ይጨንቅናል። እንቅልፉ ይጫጫናል። ይሄ መጥፎ ዲያብሎስ አለ። ያንን የጧት ብርድ ልብስ እያመጣ ያከናንበናል። እግዚኦ ሲባል ደርሳለሁ እያሉ በተኛ በአሁን ብዙ ሰው ጠዋት ተነስቶ ለሚሄድ ጭንቁ በጣም ብዙ እንዲያው በአሁኑ ጊዜ የስራ ሰዓት ተሻሽለ 2:30 መሆኑ ብዙ ሰው ጠቅሞታል እንጂ እያረፈደ ፊልም ማሳብ የሚመጣበት ይችላል። ቢንጾም ጾምን ብናዘወትር ሰውነታችን ቀላል ቀልጣፋ ስለሚሆን እንቅልፍ አይጫናል። የሌሊት ተነስተን መጸለይ እንችላለን። 3 ሰዓት ላይ መጸለይ እንችላለን። ጠዋት ማስቀደስ እንችላለን። በእግራችን ረዥም ርቀት መሄድ እንችላለን። ዛሬ 4 ሳንቲም መስመር እንኳን በእግሩ መሄድ የሚችል ጎበዝ ሰው አባቶቻችን እኮ ኢየሩሳሌም ይሄዱ ነበር። ጠንካሮች ማለት ነው። ጾም ጥንካሬን፣ ቀልጣፋነትን፣ የሰውነት ቀልጣፋነት ይሰጣል። እስቲ አንድ ታሪክ ከመጽሐፍ ቅዱስ እንመልከት። ትንቢተ ዳንኤል ምዕራፍ 1 ቁጥር 11 ዳንኤልና 3 ደቂቅ ከሀገራቸው ከኢየሩሳሌም ተማርከው በባቢሎን ንጉሥ በናቡከደነፆር ዘመን በ605 ዓመት ከጌታችን ልደት በፊት ወደ ከለዳውያን ዩኒቨርሲቲ ሲገቡ ባቢሎናውያን ጾምን ስለማያውቁ ያንን ነው ምግብ አስበትተው ብዙ አሏቸው። እነዚህ 3 ጸሐፍት ምን አሉ? እኛ ስርዓተ ጾም አለን፣ እኛ ፍርድ አለን፣ የምንበላውና የማንበላውን መለየት እንችላለን። ስለዚህ እንዳንረክስ አሉት። ያን ሞግዚታቸውን ለእኛ ቆሎና ውሃ ብቻ አስጠናሉት። እሱ ፈራ። ግን ቆሎና ውሃ ሰጥቻችሁ ከስታችሁ በነናችሁ ንጉሥ ላይ ይገለኛል። ልክ እንደ ዘመኑ ሰው ቢጾም የሚከሳር ነው ይመስል ግድ የለም 10 ቀን ፈትነን አሉት። 10 ቀን ፈትነንና ከከሳን ስጋ ታበላናለህ፣ ካልከሳን በዚያውን ቀጥላለን አሉት። 10 ቀን ቆሎና ውሃ ብቻ መገባቸው። በ10ኛው ቀን ምን እንደሆነ መጽሐፍ ቅዱስ እንዲህ ይነግረናል። ከንጉሡ መብል ከበሉ ብላቴኖች ይልቅ ፊታቸው አምሮ ስጋቸው ወፍሮ ታየ። እለት ዛሬ ብዙ ሰዎች ብንጾም የምንከሳይ ነው። በእውነት የ3 ደቂቅ መወፈርና የእኛ መወፈር የተለያየ ነው። የእኛ መወፈር የበሽታ ነው። ልብ ድካም ያመጣል፣ ደም ግፊት ያመጣል፣ ብዙ ነገር ያመጣል። ከአቅም በላይ ስለሆነ የሰውነታችንን ቅርጽ ያበላሸዋል። አንገታችንና ትከሻችን አይልም። የእኛ ጾም እንዲህ አይነት ጾም ለመነሳት አንችል፣ ለመቀመጥ አንችል፣ በልካችን ጫማ እናገኝ፣ በልካችን ልብሳና የአይነቱ ጾም የአይነቱ ውፍረት የመርገም ውፍረት ነው ሆነ።
እነዚህ የሰለስቱ ደቂቅ ውፍረት ግን የጥንካሬ መንፈሳዊ ውፍረት፣ ለስግደት ለጾም የሚያበቃ ውፍረት፣ ነፍሳቸውም ስጋቸውንም የሚያወፍር ውፍረት ያየር እንዲህ አይነቱ ውፍረት ይስጣል። የብዙዎቻችን ውፍረት የምንለው ዝም ብሎ የስጋ መከማቸት ነው። የስጋ መከማቸት ውፍረት አይደለም። ዝም ብሎ ቢከማች ምን ዋጋ አለው? መሸከም እኮ ነው የሚያቅተን፣ በኋላ መንቀሳቀስ እኮ ነው የሚያቅተን፣ መራመድ ነው እኮ የሚያቅተን፣ ጤንነታችን ነው የሚያጎሳቁለው። ከጾም የሚገኘው ውፍረት ግን የጤንነት፣ የብርታት፣ ደስታን የሚያጎናጽፍ፣ ለጸሎት የሚያበቃ፣ ለስግደት የሚያበቃ፣ ስጋን ከአቅም በላይ የማያከማች፣ ሰውነትን ቀልጣፋ፣ ሰውነትን ንቁ የሚያደርግ ነው። ብዙ ጊዜ ስንጾም የሚያመን አንድ ምክንያት አለ። በልማድ ስለምንጾም፣ ያለ እምነት ስለምንጾም፣ እንዲሁ ሲጾሙ አይተን ስለምንጾም፣ ወይም በልማድ የጾም ወራት ስለሆነ ብቻ ከጾምን እንታማለን። በእምነት የምታደርጉትን ሁሉ በእምነት አድርጉ ተብለ በእምነት ያመነ እንኳ እንቻለው ለጊዜው ሊያመን ይችላል። ሰይጣን ሊፈትነን አንድ ሁለት ቀን ስንጾም ጨጓራችን ነካ ያደርግና ያጥፋቸዋል። ያን እንጂ አይ እኔም እንዳድርግ እንግዲህ ይዛል ልብና ኩላሊት ይመረምራል እያለ እያማኝ አንብራ እንታገስ፣ እናሸንፍ፣ እንርሳው፣ ድል እናድርገው። እስከ መቼ ድረስ የዲያብሎስ ቁራኛ እንሆናለን? ጾም መንፈሳዊ ኃይልን ያጎናጽፋል። ለዚህ ነው በቀን አንድ ጊዜ ጥሬ ቆልተው ቅጠል በጥሰው ዳቤ ጋግረው የሚበሉት አባቶቻችን ኃይል ጉልበት አግኝተው ብሸን ላሊበላ በግራት፣ አክሱም በግራት፣ ኢየሩሳሌም የወር የሁለት ወር የሶስት ወር መንገድ በግራት። አሁን ዛሬ ማንነት የሚያደርገው ይህን ከየት አገኙት? ይህን ጥንካሬ ያው ባልቴቶች ያለየቻቸው ባልቴቶችና በቻችን አጎንብሰው በስልሳ ዓመት በሰባ ዓመት እድሜያቸው ንጉሳቸውን የተመለከቱ ውስጡ አረንጓዴ ነው ባህር ቅዱስ ላሊበላ የላስታው ደብር እያሉ እየዘመሩ በየመንገዱ ለእኛ እየጸለዩ እዚያው ማረልኝ ያችን እሳት፣ እዚያው ማረልኝ ያችን እሳት ይዛት እንዳልመጣ ነገሯ ያዘርሻት እያሉ ለእኛም ጭምር ይጸልያሉ በየመንገዱ። እዚያው ማረልኝ ያንግትቻ፣ እዚያው ማረልኝ ያንግትቻ፣ እዚያው እንዳልመጣ አጣውኝ ማንግቻ ይላሉ። እዚያው ወፍሮ ለቀረው ሰው እኮ ይህ እያሉ እየጸለዩ ቀጣፎች እናቶቻችን ይህ ነው መንገዱ መንገድ አይመስላቸው። በበረሃው በዱሩ አሁንም ሳይፈሩ ምን ነው ኃይል የሰጣቸው? አንበሳ የሚያሸንፍ መሳሪያ ይዘው ነው። ጾም ነው ኃይል፣ ጾም ጥንካሬ፣ ጾም ኃይል ይሰጣል። ሌላው የመጨረሻ ርዕሳችን ጾምና እድሜ። አሁን ብዙ ሰዎች በተለይ ዘመናውያንን የምንል ሰዎች እንደ መቼም አንድ ምናነሳ ሌላ ጥያቄ አለ። ብዙ የሚጾም ሰው እድሜ ያጥራል። ከጾምን እንታለማለን፣ እድሜያችን ቶሎ ያጥርብናል። አቶ ገሌ እንደዚህ ስለሚጾሙ ነው ቶሎ የሞት እያሉ ግን ያወርሱ። እንዲያውም ክርስቲያኖች የሚጾም ሰው እድሜ ወረድ፣ የሚጾም ሰው እጅግ በጣም እድሜ ወረድ ይላል። ለእድሜያቸው ሲሉ ይጾሙ የነበሩ ሰዎች ነበሩ። መንፈሳዊው በረከት ቀርፎ ተውትና በሰማይ መንግስት የምናገኘው በረከት ቀርፎ ለእድሜ ሲሉ የሚጾሙ ሰዎች። ለምሳሌ ዛሬ በባለ መድኃኒተኞች ወይም በሐኪሞች ዘንድ የመድኃኒት አባት እየተባለ የሚጠራው ሂፖክራተስ ለጌታችን በዚህ 2400 ዓመታት ቀድሞ የነበረው ሂፖክራተስ አንድ ባህል ነበረው። በቀን አንድ ጊዜ ብቻ እየበላ ይጾም ነበረ። የግሪክ ሐኪም ነው። የዛሬ 2400 ዓመት የነበረ ሰው ነው። የግሪክ ሐኪም ነው። ክርስቲያን እንኳን አይደለም፣ እግዚአብሔርን አያውቅም። ግን ለጤንነቱ ሲል ለእድሜው ሲል በቀን አንድ ብቻ እየበላ ይጾም ነበር። እውነትም 90 ዓመት ኑሯል። 90 ዛሬ ብንበላ እንኳን እናገኘ እድሜን ይቀጥላል እንጂ እድሜን አያሳንስም። ለምሳሌ አባቶቻችንን እንመልከት። የመናንያን አባት የሚባለው አባታችን አባ ጳውሊ ጾሙ ከቀን አንድ ጊዜ ቅጠል በጥሶ ነበር የሚበላ በመናኔ እያለ። የኖረው ግን ከ100 ዓመት በላይ። አባታችን አቡነ ተክለ ሃይማኖት ከቀን አንዴ ነበር የሚመገቡት። እንዲያውም አንድ ባቄላ እየተመገቡ የሚጾሙበት ቀን ነበረ። የኖሩት ግን ከ99 ዓመት በላይ ነው። አባታችን ዜና ማርቆስ ከቀን 1 ሰዓት ነበረ ቅጠል የሚመገቡት። የኖሩት ግን 140 ዓመት ነው። አባታችን አቡነ ገብረ መንፈስ ቅዱስ ከቀን አንዴ እንዲያውም እያሰለቱ እየሰነበቱ ነው የሚመገቡበት። ምልካቸውን አባታችን ምግብ አልተመገቡ።
ይህ አባቶቻችን ነበር። ቅጠል ከመበጠስ ያችን ከመቅመስ ውስጥ እህል የሚባል እንደምና እንደናንተ ላም ጣማ አይበሉም ነበር አባታችን። ግን ከአምስት መቶ ዓመት በላይ ነው። እንዲያውም ወደ ኋላ ተመልሰን አንድ ታሪክ እንመልከት። ዛሬ ብዙ ሰው ቅቤ፣ እንቁላል፣ ስጋ ለምን አንበላም? በመንሱ መሆነ ለምን ቅቤና ስጋ አንበላም? ምን በማን ነው ብዙ ጥያቄ ያቀርባል። ክርስቲያን እንዲህ አይነት ምግቦች እንዲያውም እድሜን ከማሳጠር በቀር የሚያመጡት ምንም በረከት ነው። አባቶቻችን ከኖህ ጥፋት ዘመን በፊት ስጋ ይበሉም ነበረ። ስጋ መብላት የተጀመረው ከጥፋቱ በኋላ ነው። የሰው ልጅ እድሜ እስከ 900 ዓመት የደረሰው የሰው ልጅ ቅጠል በሚበላበት ነው። ያን ጊዜ እነ ማቱሳላ፣ እነ ሄኖክ፣ እነ አዳም ይበሉ የነበሩት ቅጠል ነው። ግን ቅጠል እየበሉ 900 ዓመት ነው። እኛ ግን ስጋ እየበላን 60 ዓመት እንኳን ነው። ጾም እድሜን ትቀጥላለች። እስከ ስንት ሰዓት እንጾም? አሁን ደግሞ ሌላው ጥያቄ እስከ ስንት ሰዓት ነው? 10 ጊዜ ሰዓት እያየን 6 ሰዓት ሲሞላ በተይ ሰዓት ሲሞላ ነው መጾም ያለብን? ስንት ሰዓት ነው? አንዳንዱ ጠዋት ቁርሱን አትክልት ምናምን ይበላና አይ እኔ ስጋ ካልበላሁ ይላል። ተክቶ እየበላሁ ነው። ይሄ ልክ ስጋውን በካሮት በድንች እያጣጣ ያው እኮ ስጋው ውስጥ ያለው ፕሮቲን ድንቹም ውስጥ ካሮቱንም ቀላቅለን ከበላ ነው እዚያም ውስጥ ይገኛል። ባቄላውን አተውን ቀላቅለን ከበላ ነው እዚያም ውስጥ አለ። የምግብ ለውጥ ነው እንጂ ያደረግነው አልጾምንም። ስለዚህ አይና ባልጾም ምን አለበት? ስጋ እንቁላል ቅቤ አንብላ እንጂ የተባለው ይሄ የሚጾመው ጾም አይደለም። እውነተኛ ጾም ስለ እግዚአብሔር ሲሉ እስከ ተወሰነ ሰዓት እግዚአብሔር እስከፈቀደው ሰዓት መቆየት ነው። በጾም ሰዓት የረሃብ ስሜት ሊሰማን ይገባል። ክርስቲያን ልንጾም የሚገባው እስከዚህ ሰዓት ነው። የረሃብ ስሜት እስኪሰማን ነፍስና ስጋችን እስኪዋጉ ድረስ እንደ 6 ሰዓት ስለደረሰ በቃ እንብላለን። የረሃብ ስሜት ተሰምቶን ነፍስና ስጋችን ታግለው ነፍስ እስክታሸንፍ አሁን ጾምን እያስረዘምን በሄድን ቁጥር ረሃቡ እያየለ ይመጣል። ያን ጊዜ ነፍስና ስጋ ይዋጋሉ። ታዲያ ልክ ሲረን ራምጣ ወራበኝ ብሎ መብላት አይደለም። ያችን የረሃብ ሰዓት ማለፍ ይችላል። ለምን? ነፍስ በስጋ ላይ ስልጣን ማግኘት አለባት። ያ የረሃብ ሰዓት ሲጀመር ነፍስና ስጋ ውጊያ ጀመሩ ማለት ነው። ስጋ ልብላ ነፍስ አትበላ፣ ይሄ ውጊያ ይጀመር። ይሄን ውጊያ እኔና እናንተ በጸሎት ብንችል በዝማሬ አሁን ልክ ዘበይ ሰዓት ላይ ረሃብ ቢሰማል እስከ 9 ከሩብ እንኳን ብንታገር በቃ ያን ጊዜ ስጋ እረፍት ይላል፣ እረፍት ይሸነፋል። ከዚያ በኋላ ብንበላ ለነፍሳችን በረከት እናገኛለን። ይሄ ነው ጾም። የጾም ሰዓት እስከዚህ ድረስ መሆን አለበት። ለዚህ ነው አባቶቻችን እስከ 9 ሰዓት ጾሙ ብለው ያወጁት። እኔና እናንተ ቁም እንደ 6 ሰዓት ደረሰ ብሎ 6:00 ሲሞላ መጠራረቅ ሳይሆን የረሃብ ስሜት መድኃኒታችን ኢየሱስ ክርስቶስ ወዶ ፈቅዶ ለእኔና ለእናንተ ሲል በገዳመ ቆሮንቶስ በጾመ ጊዜ ማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ እንደምናየው እንዲህ ይላል። ጾም ከጾመ በኋላ ተራበ። አያችሁ፣ ልክ የዛን ጊዜ ፈታኝ ቀረበ። ሊፈትነው ሰይጣን ቀረበ። ልክ ሲራማ አሁን እኔና እናንተ ልክ የረሃብ ስሜት ሲሰማን ከጾምን በኋላ ፈተና ይጀምራል። ስጋችን መፈተን ይጀምራል። ስስት ይጀምራል። መንገብገብ ይጀምራል። መመኘት ይጀምራል። ያምረዋል። በቃ ጎረቤት የሚሰራው ወጥ ሁሉ ይሸታል። ይበል ያልተሰራው ወጥ ይሸታል። ያልተቀቀለው ወጥ ይሸታል። ያልተጋገረው እንጀራ ትኩስ እንጀራ በቃ ያምራቸዋል። ይላል አምጣ ያስቅ ገና ወጥ ሳይሰራ ተበልጦ የተቀመጠ ሽሮ ካለ ልክ በቃ ደወቅ ምሶ ነው የሚታየው። ይሄ የፈተና ሰዓት። ይህችን ሰዓት ማለፍ ያስፈልጋል፣ ማሸነፍ። ያን ጊዜ ስጋን ጎሰብ ማለት በዚህ ሰዓት በእውነት ስጋችን ለነፍሳችን ተገዝታለች፣ ነፍስ በስጋ ላይ ሰልጥናለች። ሐዋርያው ቅዱስ ጴጥሮስን በሐዋርያው ሥራ ምዕራፍ 10 ቁጥር 10 ላይ እንደምናየው እስኪርበው ድረስ በጣም እስኪርበው ድረስ ነበረ የጾመው። በዚህ የተነሳም እግዚአብሔር ታላቅ በረከትን ሰጥቶ ይህና እናንተም ጾም እንደዚህ መሆን አለበት እንጂ 6 ሰዓት ደረሰ ኧረ ሰዓቱ አለፈ እያሉ እያሉ አይደለም የጾም ሰዓት የሚወስኑ። በዚህ የተነሳ አባቶቻችን ልክተኛ ሰዓት ብለው 9 ሰዓትን ወስነው ነበረ። የዘመኑ ትርጉም ደግሞ ወደ 6 ሰዓት አምጥቶታል። እና አባቶቻችን በፍትሐ ነገሥት ላይ እንዲህ ይላሉ። ፍትሐ ነገሥት መንፈሳዊ አንቀጽ 15 ቁጥር 580 ላይ የሚቻላችሁ እስከሆነ ከዚህ አብልጣችሁ ጾሙ ብለዋል።
የሚቻላችሁ ከሆነ አብልጣችሁ ጾሙ። አድለው ለጾም ወደ ጾም እናብላ። ምን ጊዜም ክርስቲያኖች ወደ ጾም ማርላት ያስፈልጋል። ወደ ስጋ ሳይሆን ወደ ጾም እናርላ። የመጨረሻ ጥያቄያችን ማን ይጾም? አሁን ብዙ ሰዎች የሚያቀርበው ጥያቄ ማን እኔ